طيب حنسب ويت تفيديو خليهم سدلو خي يزاريونا يتلانتنا عند علمونن بيتشان لما قصل فلكم ممكناتهم ايه لي دار يوت ገባችኋ ይሄ አይደለም አስክሬኑ የትላንቱ አይደለም ተው በቃ አታሳይ ቆይ ወንድሜ ቆይ ይጨርስ ምክንያቱም ይሄ በአባያ የተጠቀለለ ነው ገባችኋ እዩት ኧረ በማርያም እስኪ አንድ አትደውሉ እዩት ገባችኋ እዩት እንዴ ጭንቅላቱ ምን ያህል ጥቁር እንደሆነ ይሄን ተመልከተው ያኛው ነጭ ነው ነጭ ወተት ልብሱ ታች ከስር እስከ ልብሱ አይደል እንደ ሞቶች ልብሱ ምን ያደርጋል ከላይ አሁን አንድ ሚሊዮን ሬሳ ማምጣት ትችል ማሜ አናግረው አረቡን አድ ጊዜ አናግረውና አስገባልን جهم اكتب لي 00 ما بيت سوقكم وطن قصد لي لمن نوردالن مكو عند ጊዜው ورجنا ይገናኙ እሺ መኩ እሺ መኩ ይገባል ይሄ ቁማራችሁ ቢቀርና በሰላም መንገድ ቢፈታ አሪፍ ነው ተክላይ ምን እያሰብክ እንደው አላቅም አስክሬን ይሄ ቀርቶ አስክሬን ማምጣት ትችላለህ መንገዱ በሙሉ አስክሬን ነው ለማያውቁ ሰው ሸውዱ ዳኺ ተክሌ ዝም በል በእናትህ ዝም በል በፈጣሪ ይቻላል ዝም በል ተተዋወቃላችሁ ተነጋገሩ እዛው ሰፈር ለሰፈር አይደል ያላችሁት ቆይ እዛው ሆነ ለምን አይመጣም ቤት አይቶ ለምን አይሄድም ያለንበት አይቶ ለምን አይሄድም ተደብቃታለህ ተክሌ እንደዛ ንግግር አትናገር ይፋራረክን ተደብቃታለህ ደብቃታለህ እኮ አሁን እኮ ካለው እኮ ከሩካቡ እኮ ለይተህ እኮ ለብቻ አስቀምጣታል ስልክ ሩካቦች ጋር ያለውን ስልክ ሁሉ ቀምጣል እኔ የማን መንገድ አንተ እስኪ እየጻፈ ነው ማለት ነው 0 እየጻፈ ነው እስኪ ፈልጉት አንተ የስድስት ዓመት አስክሬን ለኛ አምጥተህ ታሳይናለህ ማሜ ፕሮፋይሉ ምንድነው ስንት ቁጥር ነው የሚጽፈው እኔ ያየሁት ነው ስበዋለሁ ስብየው ነበር ስላልተቀበለ ነው ጻፍ በለው በውስጥ በቃ ገብቷል ኦኬ ማሜ ተመለስና አናግረው በስነ ስርዓት ነገር አህመድ የምትባለው አሁን ጣልቃ ከገባ አንተ ታውቃለህ አቤተሰቦች ላይ ነው የምትፈርደው ኦኬ አህመድ 39 በተደጋጋሚ ስምህን ልጥራው افتح الميوت جهم افتح ታርጉ አንዴ ዋስኪ ቆይ እኛ እኮ እንትን መላክ እንችላለን አይደል ሚዩት እንዲያነሳ ልኬለታለሁ እኮ ኦኬ ይኸው ጎኑ ሀበሾቹ ስላሉ እኮ ነው ሚዩት አድርጎ ዝም የሚል ለምን መስሎ ነው እዛ ጋር የሞገቱ ስለሆነ ቀድም አንተ በሰላም ተخላይ እስኪ ለምን ታይ የምትገበለው ተخላይ يا جهيم حتى عبد الله اقول لك من وراك يعني جاء
ለደውለትና ታብታብ አድርጉ ጋይስ ኮፕሊንክ ሲጀመር እኮ አረቡ እንዳይናገር ከጎኑ ያሉ አበሾች ናቸው እንቅፋት የሆኑት። ሰውየው ሊናገር ተዘጋጅቶ መጥቷል። ያ ቅድም እኔ እንዳለ ሙሉ ነገር ተናግሬለት እኮ ሊናገር ሲል እኮ እነሱ ያስቆሙት ጎኑ እንዳይናገር ያደረገ አሁን ተቃዋሚ ሆኖ የመጣ የኛ ልጅ ነው፣ የመኮይ ልጅ ነው፣ አህመድ ይባላል። እዛ ላይ የምታውቁት የግል ስሙ የመን እዛ አካባቢ ላይ ድንበር ላይ የድንበር ስሙ አህመድ 39 ነው፣ ኮድ መለያ ስሙ። እዛ የምትሰሩ የኛ የመኮይ ልጆች አላችሁ፣ የኮምቦልቻ ልጆች አላችሁ፣ በደንብ ታውቁታላችሁ። አህመድ 39 አርፈ የማትቀመጥ ከሆነ አንተም ራስን የማይሆን ቦታ እየጣልክ ነው ያለው። يا جهم الامر كده يعني ولا كيف ولا تجاوبنا اني اكلمك بالواس ስማ ቀላል ነው ጆከር የጃሂድን ስልክ ላክልኝ በውስጥ በዋትስአፕ ላክልኝ እሺ አሁን እልክልሃለሁ እኔ አሁን ግን አንድ ጊዜ ያስረዱኝ አሁን ለአሞራው የተላከለት አስከሬን ደግሞ ሌላ ነው ጋይስ ኧረ በፍጹም ከትናንት ምንም ታብሬ ሌላ ደግሞ ማለት ነው ይሄ ሌላ አንደኛ ይሄኛው በአባያ አንድ ጊዜ ጆከር ማለት ነው ስማ ጀሄምም እየሰማ ነው ጀሄምም ይሰማል ከጎኑም ሀበሻሉ ራስም ይችላል አማርኛ የሚተረጉምለት እሺ አስከሬን አመጣ የ10 ቀንም ሆነ የ2 ዓመትም ሆነ ልጅቱን ጀሄም ላውጣ ካለ ያወጣታል ዛሬ ነገ ሳይባል በዚህ ሰዓት ላይ ማውጣት ይችላል ተማም ተክላይን ስጠይቁት አሁን ምንድነው ያለው እርግጠኛ ነኝ አሁን አላውቀው ነው የሚለው አስገቡትም ብሏል እሱ ሊክድ ይችላል ራሱ ግን ቅድም ስጠይቀው ወይንም ደግሞ የላኩልህ ክርክር ዳል አይደለ ጆከር የላኩልህ አለ ጃሂም ምን እንደነ ያለው አው ለምንድነው ነው ያለው ለምንድነው ማላውቀው ነው ያለኝ ላሰማው ተው መክፈት ያስፈልግም ገብቷል ስለዚህ ማን ነው ተክሌ ሙታሌ ተቀብራለ ሂዲያሌ ሸሽታል የሚለውን ነገር ወደ ጎን አቆመው ነገር ግን ጃሂም እንዲናገር ያልፈቀዱለት ሰዎች አሉ ከጎኑ ጋር በቃ ሀበሻዎች አዘው ሳይሆን የሚኖረው እሱ አዞ ነው የሚኖረው ነገር ግን በመካከላቸው ላይ የመን ገብቶ ሊሆን ይችላል ይሄን ነገር ደግሞ በኋላ ነው እንግዲህ ማጣራት የምችለው በዋስጣው እነሱ ይተዋወቃሉ እዛ ላይ በሰው ላይ ሄደውበት ሊሆን ይችላል ለምን ቲክቶክ ላይ መንጣቱን ሲያውቁ ነው ጎኑ ይሄዱት እሱ በሰላም እያናገረ መጥቶ መስማት ብሬክስ እያናገረ መስማት ከጀመረ በኋላ አህመድ የሚባለው የመኮይሊ ነው መሃል ገብቶ እንትን ያለ እሱም ዋጋውን ያገኛል ችግር የለው ቤተሰብ አለው እሱ ዛም አንተ ዛሬ እሷ ላይ ሌላ ፍርድ እየፈረድክ ነው አንተም ቤተሰቦች ላይ እንዲፈረድብህ ነው የምናደርግ የተክለይ ነገር ነው አንተም የሚያጋጥም አህመድ 39 ድንበር ላይ ያላችሁ ልጆች ስሙ አህመድ 39 ነው መለያ ስሙ ምን አባት አመጣለ አበቀኝ አንድ ጊዜ እስኪ ፋኑስ تسمعن تهاليخا ابزي الله اتا عنت ويس 67 مጨረሻ ስልክ ዝላክካ ተመሪስ ቃልጥፍ ካላካ እንተ ዘይ ኮይን እታ ዝላክካ ያ ናይ ጥራሕ ነብስ ቪዲዮ ይخوጻ ሶ በስነ ስርዓት ጌርካ እታ ሰዲድካ ያዝ ነበርካ ስልክ ቁጥሪ ተመሪስ ካስደደ አሌክስ ንምታይ ምትገብሩ ወልኩም 10 ግዜ ተخلي አሌክስ ልኬልሃለሁ አይተዋ انا زي تردن ነገር እንዴ ተخلي ኦኬ አይቻለሁ زي تردن እንዴ ተخلي ሲ 10 ግዜ ንምታይ ምትገብሩ ዘለኻ
ድምፂ ነው ይርብሸኩም ያህል ይሆን ميتة تقول نحن يربشنا አውርደው ጆከር አውርደው ጀየመን አውርደው ምንም ችግር የለውም بنتكلم انا وياك بالوص وتسمع العربي وانت العرب وتسمع الحبشي تمام ምንም ችግር የለብንም አረበኛም ይችላል አማርኛም ይችላል ምንም ችግር የለውም ማን የከማን ሆሽ ምን ያክል አጸያፊና የሚያሳፍር ድርጊት ከማን ሆሽ እንደተሰራ ራሱ ልቡ ስለሚያቀበት ችግር የለውም አውርደው ወርታችሁ እንትን ያስብኩት አሁን ወደዚህ ላስገባውና ሁለቱም ላውራቸው በስልክ ሁለቱም ይግባው በዚህ ግሩፕ ላይ ይሁን እነዚህ ታባቾች እኮ እንዳያወር ተክላይ እኮ ላከበት እኮ ሌላ ሰው ተክላይ እየሰማረን እዚህ ተክላይ እንደዛ አይነት ድራማ በጣም ያስጠላል። ስማ እኛ የመን መንገድ ጠንቀን እናውቀዋለን። ሰው ላይ